በጣቀጣቀ ስልክ ከእናቷ ካርድ መግዣ ብር ለምና ተደብቃ ስትጀናጀን የነበረች ልጅ ዛሬ እዚህ መጠጣ ነፃ ዋይፋይ እያለ 2-3 ስልክ እያለ መጀናጀኛ ሰዓት እያለ ለምን መሰላችሁ ዝም ብላ ስልኳ ላይ ብቻ 24 ሰዓት ዩቲዩብ ላይ ብቻ ትክል የምትለው? ሁሉ ነገር ስለደከማት እኮ ነው። እውነቴን ነው። በነገራችን ላይ እዚህ አረብ ሀገር ከመጡ በኋላ ጅንጅን የሚያበዙት ኢትዮ ነፃነት ያልተሰጣቸው ሴቶች ናቸው። ማለት በቁጥጥር ያደጉ ሁሉም በቁጥጥር ያደጉ ነገር ግን ተጀናጅነው ማያውቁ እዚህ ብርቅ ይመስላችኋል። እዛ ግን ሰርቀው ምን ብለውም ሲጀናጀኑ የነበሩት እዚህ ልባቸው ድከም ብሎ ታልጦ ዩቲዩብ ላይ ቲክቶክ ላይ ኢንስታግራም ፌስቡክ ሲመላለሱ ነው የሚውሉት እንጂ ቦታማ እኮ እዚህ ነፃ ነው። ከዛ ይልቅ እዚህም ስራ ነው። ነገር ግን ቢያንስ ለጅንጅን ቦታ አለ ስለደከማት እንጂ እዚህ የሚጀናጀኑት እዛ ምንም ማታውቅ ገና በ13 ዓመቷ ስደት ትመጣና በላ እንኩትኩት ብላ ትቀራለች። እንኩቶ 24 ሰዓት ኦንላይን ላይ ስላያችኋት ብቻ ኧረ ተመችቷት ምን ሲጀመር አረብ ሀገር ስራ የለሉ እንደውችን ግድግዳዋን ወልወል ያረጋሉ ለጥ ነው አሉ አይደለም መጥታችሁ እዩ። እውነቴን ነው። ለ3 ሰዓት 24 ሰዓት ውስጥ ለ3 ሰዓት ብቻ የሚተኙ አሉ። ከዛም በላይም በታችም ሊኖር ይችላል። እኔ አላውቅም። ግን በጣም ስቃይ ላይ እንደሆኑ መረዳት ትችላላችሁ። እንዴ 24 ሰዓት ኦንላይን ላይ ዋይፋይ ነው ፍሪ ነው በቃ አንዴ እንትን ይላሉ በዛው ይቀመጥ ስልኩ እነሱ ጋር አይደለም ያለው ኦንላይን ላይ አሉ እንዴ እና አሉ ማለት ግን ያወራሉ ማለት አይደለም። አሉ ማለት ደግሞ ማውራት ይፈልጋሉ ማለት አይደለም። ምናልባት ከስራ እንኳን ትንሽ ፍሪ ከሆኑ ወይ የሆነ ነገር ማየት ያስደስታቸዋል ወይ የሆነ ነገር ላይ መግባት ግዴታ እናንተ ጋር ማውራት አለባችሁ እንዴ? የለባችሁም። እዚህ ደግሞ የመዳም ዋይፋይ ነው አይመለከታትም። በቃ አንዴ ኮኔክት ይሆናል። በቃ 24 ሰዓት መቀመጥ ይችላል። መብቷ ነው ማስቀመጥ ትችላለች። እንዴ ተመችቷት ስራ የለ አሉ ምንድነው አሉ ኑና አሉ እስኪ ተባሉ እንዴ እሱ ባጠፋው ጥፋት አንቺ ምን ቤት ነሽ? አባትዬ እኔ እኮ በቃ እንደዚህ ሁኛ አይደለም። እሺ በቃ ይቅርታ አድርግ የምትዩ በቃ ታዩ እንዴ መጠየቅ ካለበት እሱ ይጠይቅ፣ ካልጠየቀ ደግሞ ታዩ ምን ቅርቅራችሁታ። ምናልባት አሁን ላይ ይቅርታ መጠየቅሽ እኮ ለጊዜው ያስማማችሁ ይችላል። ግን የእድሜ ልክ ንቃት ነው የሚሰጥሽ። ዛሬ ብለሽ ነገ ከዛ ስጽፊለት ሰን ብሎ ዝም ይልሻል። አመልስም እንደ ሰን ዝም ከዛ ከሰዓት በኋላ ከ4 ሰዓት በኋላ ወይ ስራ ብዙ ያርጎ ቆይቶ ነው ብዙ ያርጎ የሆነ ነገር በቃ ታዩ እንዲህ ያለ ነገር አይሆንም። እንዶ አያጥፋ ሲጀመር ጥፋት አያጥፋ። ካጠፋ ደግሞ የሚያስታርቅ ነገር ማለት ሊያስማማችሁ የሚችል አይነት ጥፋት ከሆነ እራሱ ይቅርታ ይጠይቅ። እንዴ እንደሬሬ ላራይ እፏይ ላራይ እንደሬሬ ላራይ እፏይ ላራይ አይ ስታኸጨኑኒ እነኸደኺ ካብ ኩሎም ዝያዳ ኢትዮጵያ አዳ ካብ ኩሎም ዝያዳ እንደሬሬ ላላይ እፎር ላራይ እንደሬሬ ላራይ እፎር ላራይ ካብ ኩሎም ዝያዳ ስታኸጨኑኒ እነኸደኺ ኢትዮጵያ አዳ ካብ ኩሎም ዝያዳ ደረደ እፎሬሬ ዳራይ ዳራ